ጃንዋሪ 13 2006 300 የአርጀንቲና ፖሊሶች የባንኮሪያን ህንፃ ከበውታል። በውስጡ 23 ታጋቾች በመሬት ላይ በሆዳቸው ተደፍተው ይገኛሉ። ጭንብል የለበሱ ታጣቂዎች ሽጉጥ ወደ ጭንቅላታቸው ደቅነዋል። አንዲት የተሳሳተ እንቅስቃሴ ከተደረገ ይሄ ቦታ ወደ ደም መሬትነት ይቀየራል። የወንበዴዎቹ መሪ ፒዛ እንዲመጣለት ጠየቀ። የፖሊስ ድርድር አድራጊው አብዷል እንዴ ብሎ አሰበ። ነገር ግን አላበደም። ምክንያቱም እያንዳንዱ የቦነስ አይረስ ፖሊስ የፊት በሩን ሲጠብቅ፣ ሁለተኛው ቡድን ከእግራቸው ስር በህንፃው ምድር ቤት ውስጥ ሆኖ $19 ሚሊዮን በጆንያ እየከተተ ነበር። በላይኛው ፎቅ ያለው የታጋቾቹ ድራማ ንጹህ ቲያትር ሲሆን፣ የያዙት ሽጉጥ ደግሞ የፕላስቲክ መጫወቻ ነበር። እውነተኛ ዘርፈው ከመሬት ስር ለ2 ሰዓታት ያክል ሲካሄድ ቆይቷል። በ7 ደቂቃ ውስጥ እነዚህ ሌቦች ሙሉ በሙሉ የተከበበ ባንክ ውስጥ ይጠፋሉ። ከኋላቸው ታጋቾችን፣ የተዋረዱ ፖሊሶችን እንዲህ የሚል ማስታወሻ ትተውላቸው ይሄዳሉ። ያለ መሳሪያና ያለ ቅሬታ፣ ይህ ገንዘብ እንጂ ፍቅር አይደለም። ሙሉ ሀገሪቱ ህዝብ እንደ ጀግና አያቸው። ነገር ግን ከእነሱ አንዱ ጥበቃ ሊያደርግለት በሚገባ ቅርብ ሰው ተክዶ ሁሉንም ነገር ሊያጣ ነው። እንዴት እንደተጀመረ ይህ ዘረፋ መለስ ብለን ነው። ፈርናንዶ አውራሆ በቦነስ አይረስ መኖሪያ ቤት ውስጥ የ1999ን የራማዮ ባንክ ከበባ ጋዜጣ ቁርጥራጮች ይመለከታል። በወቅቱ ፖሊስ ባንኩን ሲወር 2 ታጋቾች በቲቪ ቀጥታ ስርጭት ተገለው ነበር። አራሆ ግን በእነዚያ ምስሎች ውስጥ ልዩ ዕድል አየ። ዘራፊዎች ከተከበበ ባንክ ውስጥ በምስጢር ቢጠፉስ? በሽጉጥ ውጊያ ወይም እጅ መስጠት ሳይሆን በድብቅ ጥበብ ወይም አስማት። ይህን ሀሳብ ለሁለተኛ ደረጃ ትምህርት ቤት ጓደኛው ሴባስቲያን ጋርሳ ቦልስተር አቀረበለት። ቦልስተር የሞተር ሳይክል መካኒክ ሲሆን ቤተሰቦቹ በ2001 የባንክ ውድቀት 80,000 ፔሶ ቁጠባቸውን አጥተው ነበር። አራውሆ የባንኩ ፕላን ዘረጋ። በባንኩ ስር ወደ ወንዝ የሚወስዱ የቆሻሻ ማፍሰሻ መስመሮች አሉ። በስራ ሰዓት የሴፍቲ ቦክስ እንቅስቃሴ ሴንሰሮች ስለሚጠፉ ቡድኑ በ2 ይከፈላል። የላይኛው ቡድን የፖሊስን ትኩረት ለመሳብ የውሸት ታጋች ድራማ ይሰራል። የታችኛው ቡድን ደግሞ በቆሻሻ ቱቦዎች በኩል ገብቶ ሴፍቲ ቦክሶችን ይዘርፋል ያለምንም ሁከትና ግድያ። ለዚህም 150 ሜትር የቆሻሻ ቱቦ ማለፍና 2 ጫማ ውፍረት ያለውን የኮንክሪት መቆፈር ነበረባቸው። ከጃንዋሪ 2004 እስከ ዲሴምበር 2005 ቡድኑን ማደራጀት ጀመሩ። ለዚህ ኦፕሬሽን አውራሆ 5 ሰዎችን ሰበሰበ። አንደኛ ሩበን ቤቶ ደላ ቶሬ የቆየ የባንክ ዘራፊ ነው። ሁለተኛ ሉዊስ ማሪዮ ቪቴቴ ኡራጓዊ በሚባል የሚታወቅ ሲሆን ያለምንም ጥይት ተኩስ ሰዎችን በስነ ልቦና ማሰር የሚችል የህዋሳት ባለሙያ ነው። በቲያትር ውስጥ የመሪነት ሚናም ተጫወተ። ሶስተኛ አልቤርቶ ዶግሶሊስ ለ3 ወራት ያህል የባንኩን ሰራተኞች እንቅስቃሴና የደህንነት ካሜራዎችን ጥናት አደረገ። ጁሊያ ዛሎ ኦቼቬሪያ የመኪና አሽከርካሪና የማምለጫ መንገድ አዘጋጅ ሆነ። ኢንጂነሩ ቦልስተር በመሬት ስር ለወራት ያህል በጨለማ በቆሻሻና በሚያንቀጠቅጥ ሽታ ባለው ጋዝ ውስጥ ሆኖ ኮንክሪት ሲቆፍር ቆየ። ከዲሴምበር 20 ቀን 2005 በፊት ቦልስተር ኮንክሪቱን በሳስቶ በሚስጥር ዘጋው። ዝርፊያቸውን ለጃንዋሪ 13 2006 ቀጠሩ። የዘርፊያው ቀን ጃንዋሪ 13 2006 12:28 ቦልስተር ቤቶና ዶክ በመሬት ስር ባለው ቱቦ በኩል ገብተው የኮንክሪቱን ክዳን ሰበሩት። 12:31 ቪቴቴና አራሆ እንደ ነጋዴ ለብሰው ወደ ባንኩ ገቡ። ቪቴቴ የፕላስቲክ ሽጉጡን አውጥቶ ማንም እንዳይንቀሳቀስ ይህ ዝርፊያ ነው አለ። በ90 ሰከንድ ውስጥ ባንኩን ሙሉ ለሙሉ ተቆጣጠሩት። 1 ሰዓት ከ15 300 ፖሊሶች፣ ሄሊኮፕተሮችና አላሚ ተኳሾች ህንፃውን ከበቡት። በውጭና በውስጥ ቪቴቴ በተዋናይ ስሙ ዋልተር ከፖሊስ ጋር እየተደራደረ ፒዛ አዘዘ። በመሬት ስር ቦልስተር የሴፍቲ ቦክሶችን በሳጥን እየሰበረ አልማዝ፣ ወርቅና ዶላሮችን በጆንያ ይሞላ ነበር። የውስጡ ስራ ተጠናቀቀ። ተዋናዮቹ ወደ ምድር ቤት ወርደው በድብቅ ቱቦ በኩል ወደ ማምለጫ ታንኳቸው በመግባት አመለጡ። ፖሊሶች ማታ 8:15 ላይ ህንፃውን ሲወሩ ባንኩ ባዶ ነበር። የተሰበሩ ሳጥኖች፣ የፕላስቲክ ሽጉጦችና ታዋቂው ማስታወሻ ብቻ ቀርቷል። ክህደቱና ውድቀቱ ህዝቡ ዘራፊዎቹን እንደ ጀግና አያቸው። ባንኮች በ2001 የህዝቡን ገንዘብ ስለበሉ ይህ ድርጊት እንደ ፍትህ ተቆጠረ። ፖሊስ ምንም አይነት የጣት አሻራ ወይም ዲኤንኤ ማስረጃ ማግኘት አልቻለም። ነገር ግን ውድቀቱ ከመሬት ስር ሳይሆን ከቤት ውስጥ መጣ። የቤቶ ደላቶሬ ሚስት አሊሻ ደ ቱሊዮ
በቤቷ ግድግዳ ውስጥ የተደበቀ $73000 አገኘች። ከ23 ዓመት ፍቅረኛው ጋር ወደ ፓራጓይ ሊኮበልል እንደሆነ ስታውቅ በከሃዲነቱ ተናደደች። በፌብሩዋሪ 2006 አሊሻ ወደ ፖሊስ ጣቢያ በመሄድ የባሏና የጓደኞቹን ስም ሰጠች። ፍጻሜ በማርች 2007 ሁሉም የቡድኑ አባላት ተያዙ። ነገር ግን ከተሰረቀው $19 ሚሊዮን ውስጥ 17 ሚሊዮኑ እስከ ዛሬ አልተገኘም። በችሎቱ ወቅት ህዝቡ ለዘራፊዎቹ ይደግፍ ነበር። አራሆ ዝርፊያውን እንደ ጥበባዊ ስራ ገለጸው። ከ9 እስከ 15 ዓመት የተፈረደባቸው ሲሆን እስከ 2020 ድረስ ሁሉም ከእስር ተፈተዋል። አራውሆ መጽሐፍ ጽፎ የፊልም መብቱን ሸጠ። ቪቴቴም ታዋቂ ሆነ። ቤቱ ግን ሁሉንም ነገር አጣ። ገንዘቡን፣ ቤተሰቡና የጓደኞቹን እምነት። 300 ፖሊሶች ያላሸነፉት አደገኛ ቡድን የአንድ ሴት እውነተኛ በቀልና የተሰበረ ቃል ኪዳን አፈረሰ። ተመልካቾች ለእናንተ አንድ ጥያቄ ልተውላችሁ። እነዚህ ሰዎች ጀግና ናቸው ወይስ የሰሩት ስራ ልክ አልነበረም? መልሳችሁን ኮሜንት ላይ አስቀምጡልኝ። በየጊዜው እንደዚህ አይነት ቪዲዮዎች ስለምንለቅ እንዲደርሳችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ተመኘው።